የሰይጣን አንደኛ ስራው ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ሰላም ከሁላችን ጋር ይሁን። የሰይጣን አንደኛ ስራው ምንድነው? ስሙን ስንጠራ እንዳትደነግጡ ምእመናን ወምእመናት። ስሙ ሲጠራ የሰይጣን መደንገጥ ሳይሆን ልንደነግጥ የሚገባው የሰይጣንን ስራ ስንሰራ ነው። የሰይጣን አንደኛ ስራው ምንድነው የሚለው እንደ እግዚአብሔር ቸርነት እናያለን። አንደኛ የስሙ ትርጉም ምንድነው? ሰይጣን ማለት የዕብራይስጥ ቃል ሲሆን የመልካም ነገር ተቃራኒ፣ የጥሩ ነገር ተቃራኒ ማለት ነው። ሰይጣን ማለት የወደቁት መላእክት አለቃ ማለት ነው። የወደቁት መላእክት አለቃ ማለት ነው። አሰናካይ ነው ማለት ነው። ስለዚህ የዚህ ሰይጣን ስራው አንደኛ ስራው ምንድነው ካልን ሰይጣን በእኛ ላይ የምንሰራውን መልካም ስራ አጨልሞ ማሳየት ማለት ነው። ልብ በሉ፣ የምንሰራውን ስራ ማጨለም። የሰይጣን ስራው ምንድነው ካልን ጥሩ ስራ ስንሰራ የምንሰራው ጥሩ ስራ ጥሩ እንዳልሆነ አድርጎ ማሳየት። ሰይጣን በእኛ ህይወት ውስጥ ለመተግበር ወይም ለመስራት የሚፈልገው ትልቁ ዓላማ ጊዜያዊ የሆነውን ነገር ጊዜያዊ የሚያልፈው የሆነውን ነገር ዘላለማዊ አድርጎ ማሳየት። ልብ በሉ፣ ትልቁ ይህ ማለት የማይጠቅመውን እንደሚጠቅመን አድርጎ ማሳየት። ለምሳሌ ለሔዋን ምንድነው ያሳያት? እችን ዕፀ በለስ ብትበይ አንቺ የምድር ንግስት ብቻ ነሽ፣ ነገር ግን ከበላሽ በኋላ የሰማይም የምድርም ትሆኛለሽ ብሎ ማሳየት። ልብ በሉ፣ የሰይጣን ዓላማው ይሄ ነው። በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 ላይ ባላጋራችሁ ይላል፣ ጠላታችሁ ይላል፣ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ፣ ልብ በሉ፣ በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ አውቃችሁ። በዓለም ማለት በፈተና፣ በዓለም ማለት በሰይጣን ግዛት ማለት ነው። ቅዱስ ጴጥሮስ እየነገረን ያለው ማለት ነው። ይህን ካለ በኋላ እንደዚህ ያለው በዓለም እየኖራችሁ ከሆነ በሰይጣን ተይዛችኋልና፣ በዓለም ማለት በዚች ምድር የምትኖሩ ማለት አይደለም። በዚች ምድር እንድንኖር ግዴታ ነው። ነገር ግን በዚች ምድር እየኖርን የሰይጣንን ስራ የሰይጣንን ዓላማ የምናሳካ ከሆነ ማለት ነው። ስለዚህ ከሆነ በእምነት ጸንታችሁ ተቃወሙት ይለናል። ሰይጣንን ልንቃወመው የምንችለው በምድር እየኖርን ምድራውያን ሆነን የሰይጣንን ስራ የሰይጣንን ተግባር ባለመስራት ነው ማለት ነው። ለዚህ ነው የሉቃስ ወንጌል ምዕራፍ 9 ከቁጥር 5 ላይ ሰው ዓለሙን ሁሉ ቢያተርፍ ነገር ግን ነፍሱን ቢያጠፋ ምን ይጠቅመዋል ይላል። የሚጠቅመው ምንድን ነው? በዚህ ዓለም እየኖርን በዚህ ዓለም እየተመላለስን የሰይጣን ተገዦች፣ የሰይጣን ስራ ባልደረቦች ወይም ደግሞ እሱ የሚሰራውን ስራ እሱ የሚያዘንን ትእዛዝ እየታዘዝን የእሱን ስራ እየሰራን ከኖርን ነፍሳችን አጠፋን ማለት ነው። ሰይጣን አይችልም እንጂ ቢችል የዚህን ዓለም ገዢዎች ቢያደርገን እንኳ ስንት ዘመን ነው የምንኖረው? ባለ ሀብት ቢያደርግ አይችልም። ያለንን ሀብት ሊወስድ ይችላል እንጂ ሌላ ሀብት ሊሰጠን አይችልም። ያለንን ጤና ሊያሳምም ይችላል እንጂ ጤና ሊሰጠን አይችልም ሰይጣን። በእርግጠኝነት 4 ነጥብ። ጤና መስጠት አይችልም ሰይጣን። ገንዘብ መስጠት አይችልም ሰይጣን። የት አባቱ አምጥቶ ግን ሊያስመስል ይችላል። ነገር ግን ባለ ሀብት ቢያደርገን እንኳ ባለ ንብረት ቢያደርገን እንኳ ዝነኛ ቢያደርገን እንኳ ምንም ዋጋ ሊኖረን አይችል ማለት ነው። ምክንያቱም በዚች ምድር የምንኖራት ትንሽ ጊዜ ስለሆነ ማለት ነው። ዓለምን ብንገዛ በነፍሳችን ከጠፋን ምንም ዋጋ የለንም ማለት ነው። ስለዚህ ኢዮብ እንዲህ ይላል፣ ሰይጣን ዓለምን ይዞራል። መጽሐፈ ኢዮብ ምዕራፍ 1 ከቁጥር 7 ላይ ሰይጣን ይላል ምድርን ሁሉ ዞርኳት አለ፣ አየኋት አለ፣ በእርሷም ላይ ተመላለስኩ ይላል። ይዞራል ሰይጣን። የሚዞረው ለምንድን ነው ካላችሁ እኛን ከእግዚአብሔር ትእዛዝ ለማውጣት
እኛን ከእግዚአብሔር ፍቅር ለመለየት እኛ የእግዚአብሔር እንዳንሆን ለማድረግ ይጥራል ማለት ነው። ስለዚህ ሰይጣን ጥረቱ ምንድነው ካላችሁ የሰይጣን አንደኛ ዓላማው መጀመሪያ ኃጢአት ማሰራት ነው። ለምሳሌ ራሳችን እንድንጠላ ያደርገናል። ብዙዎች በዚህ ስራ ተጠምደዋል። የእግዚአብሔር ቤተሰቦች የሰይጣን ስራ ነው ይሄ። ከአንድ ሰው ጋራ ተቀያየምን፣ መቀያየም ጥሩ አይደለም። ከሰው ጋራ ተቀያየምን እንበል። ስንቀያየም ሁሉ ሰው እንደጠላን አድርጎ ማሳየት ሰይጣን፣ ልብ በሉ። ስለዚህ ሁሉ ሰው ጠልቶኛል ምን ላድርግ ብለን እንድናስብ ያደርጋል ሰይጣን። ከዚያ በኋላ አይ ከሆነማ ራሴን ላጥፋ፣ ከዚህ በፊት ስሬት የሌለው ኃጢአት በሚል ሰርተናል፣ ታስታውሳላችሁ። ራሴን ላጥፋ ወደሚል እንድንሄድ ያደርገናል። ሌሎች ኃጢአቶችንም እንድንሰራ ያደርገናል ማለት ነው። ከሰራን በኋላ ደግሞ ሰይጣን ምን ያደርገናል? እንድንሰራ ይገፋፋናል። ከገፋፋን በኋላ ከሰራን በኋላ ያን ኃጢአት ማለት ነው። ከዚህ በኋላ ይለናል ደግሞ ሰይጣን አትጠቅሙም ይለናል። ልብ በሉ። የንስሐን ጎዳና እንዳናይ ወደ ንስሐ እንዳንመለስ መንገዱን ይዘጋብናል ማለት ነው። ስለዚህ የሰይጣን አንደኛ ስራው ምንድነው ካልን እኛን ከእግዚአብሔር መለየት፣ ከእግዚአብሔር እቅፍ ውስጥ ማስወጣት ነው። ከእግዚአብሔር እቅፍ ውስጥ እንዳንወጣ የእግዚአብሔር የሰይጣን ስራው አንደኛ ስራው እኛን ከእግዚአብሔር መለየት ከሆነ ምን እናድርግ የሚለው እናያለን። ምን ማድረግ አለብን የሚለው አንደኛውና የመጀመሪያው አብዝተን መጸለይ። አምላካችን ቅዱስ እግዚአብሔር ሆይ አንተ ቸርነህና በቸርነትህ አንተ መሐሪነህና በምሕረትህ ክፉ የሆነውን ነገር ከኔ ያርቅልኝ ማለት መጽሐፍ እንዲህ ይላል፣ ይትሃቡ ፍኖተ ለሰይጣን። ምን ማለት ነው? ለሰይጣን መንገድን አትክፈቱ። ሰይጣን የምናስበውን አያውቅ። ምን እንደምናስብ ስንናገር ያውቃል። ክፉ ነገር በህሊናችን ሲመላለስ አማትበን ወደ ጸሎታችን መመለስ አለብን ማለት ነው። ሰይጣን እንዳያሸንፈን ቅዱስ ሚካኤል ድረስልኝ፣ አንተ ረቂቅ ነህ፣ አንተ ኃያል ነህ፣ እንዳንተ ረቂቅ የሆነውን ጠላቴን ዲያብሎስን እኔ የማላየው ጠላቴን እኔን ሊያጠቃይ ሊያሸንፈኝ ከእግዚአብሔር እቅፍ ሊያወጣኝ ነውና አንተ አርቅልኝ ብለን ቅዱስ ሚካኤል እንጠራዋለን ማለት ነው። ያኔ ለአፎምያ የደረሰ መልአክ ለእኔና ለእናንተም ይደርሳል ማለት ነው። ያኔ ለዳንኤል የደረሰው መልአክ ከአፈ አናብስት የታደገው መልአክ ቅዱስ ሚካኤል ይደርስልናል ማለት ነው። ቅዱስ እግዚአብሔር ሆይ አንተ ቸርነ በቸርነትህ እኔን ዲያብሎስ ካንተ እቅፍ እንዳይለየኝ ቅዱስ ገብርኤልን ላክልኝ እንለዋለን። ያኔ ለሰለስቱ ደቂቅ የደረሰ መልአክ ቅዱስ ገብርኤል ፈጥኖ ይደርስልናል ማለት ነው። ስለዚህ የዲያብሎስ ስራው አንደኛውና የመጀመሪያው እኔና እናንተን ከእግዚአብሔር መለየት ነውና ማጣላት ነውና ከእግዚአብሔር ጋር አጣልቶ ከመንግስቱ መለየት ነውና ከእግዚአብሔር ጋር የሚያጣላን ጥንት ጠላታችን ዲያብሎስ ነውና ዲያብሎስ ደግሞ ራሱ ሊመጣ አይችልም። ሰዎችን ተመስሎ በሰዎች ላይ አድሮ ሰዎችን እሱን መስለው የሱን ስራ የሚሰሩ ሊኖሩ ይችላሉና የዲያብሎስን ስራ ከመስራት የሱን ተግባር ከመፈጸም እግዚአብሔር ባልፈቀደው መንገድ እንዳንወድቅ አብዝተን ልንጸልይ ይገባናል ማለት ነው። ሰይጣንን አርቆልን መንፈስ ቅዱስን አቅርቦልን በዚች ዓለም የምንኖራት ትንሽ ጊዜ ነውና ደስተኞች ሆነን እንድንኖር አምላካችን ቅዱስ እግዚአብሔር ይርዳን። የሰይጣን አንደኛ ተግባሩ ሰውን ማሳት ነውና እንዳንሳሳት እንጠንቀቅ ለማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። ይቆየን።